አውቅም ለፕሮ ሊጉ ግን በጣም ወሳኝ ነው። አሁን የሚጫወትበት ስቴዲየም ተስፋፍቶ 25000 ደጋፊዎች የሚይዝ ነው። ሮናልዶ ባለፉት አመታት ወይ ደግሞ በእግር ኳስ ህይወቱ 25000 ደጋፊዎች ያሉበት ስቴዲየም አብዝቶ ተጫውቶ አያውቅም። ምናልባት እንግሊዝ ውስጥ በካራባኦ ካፕ ወይ ደግሞ በኤፍኤ ካፕ ጨዋታዎች ከዝቅተኛ ዲቪዥን ክለቦች ጋር ሲጫወት አሊያም በስፔን የኮፓ ዴል ሬይ ጨዋታዎች ከትንሽ ቡድኖች ጋር ሲጫወት ካልሆነ በስተቀር ይሄንን ሮናልዶ እንዴት አክሴፕት አደረገው የሚለውንም ጭምር ለማንሳት እንሞክራለን። የሚሰማችሁን አጋሩን። ለብዙዎች ድንጋጤ ፈጥሯል የሮናልዶ የአልናስር ዝውውር። ምክንያቱም ሮናልዶ ወደ አልናስር ያደረገው ዝውውር አሁን የእግር ኳስ ዘመኑ ማብቃቱን በመተማመን እንደተባለው ሌሎች ትልቅና መካከለኛ ደረጃ ያላቸው ክለቦች ሮናልዶን ስላልፈለጉት ወይስ ደግሞ ፍላጎቱ እንኳን ቢኖር በእግር ኳሱ ወይ ደግሞ በስፖርቱ ታሪክ በጣም ትልቅ የሚባለውን ክፍያ ወደ አልናስር ሄዶ ለማግኘት ሲል የሚለውን ነገር ማንሳቱ ተገቢ ነው። ልታጋሩን ትችላላችሁ። የዝውውር ጉዳይ ከተነሳ የሉዊስ ሱዋሬስ የግሬሚዮ ዝውውርም እንደዚሁ ተጠናቋል። ግን እነዚህ ሁሉ ነገሮች ደግሞ የሚሸፍኑ ብዙ ነገሮች አሉ። ለማንኛውም የምንደረደረው በውጤቶች ነው። ትላንትና አርሰናል አሸንፏል። የፈረንጆቹ አዲስ አመት ዛሬ ገብቷል አይደል? 2023 ጥር 1 ነው። ከዛሬ ጀምሮ በይፋ ክለቦች ተጫዋቾች ማስፈረም ይችላሉ። አርሰናል አዲሱንም አመት እየመራ የፕሪሚየር ሊግ ዋናት ላይ ተቀምጧል እና ትላንትና ብራይተን ነው ያሸነፈው። የዲዘርቢ ቡድን ለትልልቆቹ ማይተኛ በጣም ጥሩ ፎርም ላይ የነበረ ቡድን ነው። 6 ጎሎች የታዩበት ጨዋታ ነው። ኢንፋክት አርሰናል የሆነ የትኩረት ማጣት ችግር የተስተዋለበት የጨዋታው ፌዝ ነበረው። ያም ቢሆን ግን 4 ጎሎች ያስቆጥሯል። አርሰናልን አሁን ስናነሳ በየጨዋታው የምናነሳቸው ጎል አስቆጠሩ ለጎል አመቻቹ የምንላቸው ተጫዋቾች ቁጥር ብዙ ነው። አጥቂዎቻቸው በየጨዋታው ጎል እያስቆጠሩላቸው ይወጣሉ። ኬታ እንኳ በሁለቱ ጨዋታዎች 2 ጎል አስቆጥሯል። ስለኦዴጋርድ ግን ዝም ማለት በፍጹም የሚቻል አይመስልም። በጣም የተለየ ተጫዋች መሆኑን የፕሪሚየር ሊጉ የወቅቱ አይነተኛ ፈጣሪ መሆኑ እንደውም አንዳንዶች ዘንድሮ ባለው ፐርፎርማንስ ከኬቨን ደብሮይነ በራሱ በእጅጉ የላቀ ወይ ደግሞ በርቀት የተሻለ ተጫዋች እንደሆነ ዘንድሮ ያሳያል እያሉ እያሞካሹት ነው። አርሰናል አሸንፏል። ሲቲ በኤቨርተን ነጥብ ጥሏል። ሃላንድ በቀይ መውጣት ነበረበት አልነበረበት የሚለው ነገር ትንሽ አነጋጋሪ ይመስላል። የትላንትና ጨዋታዎች እነዚህ ናቸው። በስፔን የኤስፓኞልና የባርሴሎና ጨዋታ ሌላኛው ነው። ላሆዝ የሚባሉት ዳኛ አሁን የጨዋታው መነጋገሪያ ሆነዋል። እንግዲህ ከዚህ የካታሎኒያ ደርቢ ይልቅ ሰውየው መነጋገሪያ ሆነዋል። 3 የቀይ ካርድ ሰጥተው አንዱን ሽረውታል። ከዛ ውጭ እንግዲህ 15 ካርዶች ትላንትና መዘዋል። ከዓለም ዋንጫው የሆላንድና የአርጀንቲና ጨዋታ በኋላ የመሩት የመጀመሪያ ጨዋታ ነው። ግን እንዴት ባለ መንገድ ጨዋታዎችን ወደ እንደዚህ አይነት ብጥብጥ እንደሚመሩ ስታይ ልክ ነው። ኤል ክላሲኮን የሚያክል ትልቅ ጨዋታ ያለምንም ኮሽታ መርተው ያውቃሉ። ግን አብዛኞቹ ጨዋታዎቻቸው ለእንደዚህ አይነት ነገር ክፍት ተጫዋቾቹ ለእንደዚህ አይነት ነገር የሚገፉና የሚያነሳሱ ናቸው። ነገሮችን ሊቆጣጠሩ ስለማይችሉ ተጫዋቾች ለእንደዚህ አይነት ነገሮች ይዳረጋሉ። ትላንትና 1-1 በሆነ ውጤት ጨዋታው ተጠናቋል። ስለዚህ በባርሴሎናና በማድሪድ መካከል ያለው የነጥብ ልዩነት ጠቦ ሁለቱ አቻ ሆኗል። ስለዚህ በስፔን በጣም ኃይለኛ ፉክክር ይኖራል ማለት ነው። እነዚህን ጨዋታዎች አንስተን ነው የምንደረደረው። 8222 ላይ እስቲ በማስቀደም መልእክቶቻችሁን አድርሱን። የፌስቡክ ገጻችን ስፖርት 365 በእንግሊዝኛውም በአማርኛውም የእናንተን ሀሳቦች ይቀበላል። ፔሌ፣ ሮናልዶ፣ ፕሪሚየር ሊግ፣ ላሊጋ እናነሳለን። ከመሻገሪያው ሙዚቃ በኋላ ተመልሰን እንገናኝ። ተመልሰናል። ፕሮግራማችን ተጀምሯል። በፋና ብሮድካስቲንግ ኮርፖሬት ኤፍኤም 98.1 የስፖርት 365 ፕሮግራማችን ነው የምታደምጡት። ለ2 ሰዓታት ያክል ከእናንተ ጋር እንቆያለን እስከ 4 ሰዓት። እናንተም ውድ አድማጮቻችን አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። አየነው ለሚካኤል፣ ሳምሶን አበበና ሰላም ጎሳ ያብረናለን። አላዛር የቴደ ሁላችሁም ጥያቄ ነው። አላዛር አለ ይመለሳል። ባለህበት ጥሩ ጊዜ እንዲሆንልህ እንመኛለን። ፕሮግራማችን እንግዲህ የረፍት ጊዜ አይደለ? እሱ ስለዚህ እረፍት ነው።
ደህና ነው ይመለሳል እንግዲህ አላዛር ይመለሳል የ2022 ተጠናቋል እንግዲህ ይሄ አመት በጣም በርካታ ነገሮችን ያስተዋልንበት ነበረ በስፖርቱ ደግሞ ማንረሳቸው በጣም በርካታ ነገሮች ሆነዋል አሳዛኝም አስደሳችም ነገሮች አሉ የሜሲና አርጀንቲና ዋንጫ ማንሳት በመጨረሻ የምናስታውሰው ነው እንደዚሁ ደግሞ የፔሌ ህልፈተ ህይወትም ደግሞ በአሳዛኝነቱ የምናነሳው ነውና ሌሎችም በጣም በርካታ ነገሮች ነበሩ ግን እናንተ እንዲሁ ለመንደርደሪያ በ2022 ከሆኑ ስፖርታዊ ጉዳዮች ወይም እግር ኳሳዊ ጉዳዮች በአጠቃላይ ስፖርታዊውንም ማንሳት ትችላላችሁና አይምሮአችሁ ውስጥ የቀረ ስለ 2022 ስፖርት ታስቡ ወይም እግር ኳስ ታስቡ ወደ አይምሮአችሁ ቀድሞ የሚመጣው ነገር ነው እንግዲህ ምናልባት ስላላሰብኩበት ስላተዘጋጀሁበት ሊሆን ይችላል ግን ስለ 2022 ካነሳን ቀደም ስለ ፔሌ መንደርደሪያችን ላይ ሳነሳ መግቢያችን ላይ ሳነሳ ብዬሻለሁ ሁሉ ጊዜ በታሪክ በሂስትሪ ፕሮክሲሚቲ በጣም ማተር ያደርጋል ለዛ ነው አሁን በእግር ኳሱ ሰዎች የእግር ኳሱ ዓለም በጣም ምርጡ ማን ነው ምናምን ስትያቸው ለምሳሌ ለፍራንክ ፑሽካሽ ከፔሌ ይልቅ ዴስቴፋኖ ትልቁ ተጫዋች ነው ወይ ደግሞ በሆነኛው ዘመን ለነበሩ ሰዎች ዮሃን ክሩፍ በጣም ኤክሰፕሽናል ተጫዋች ነው በማራዶና ዘመን ሰዎች ከማራዶና ውጪ ምንም ነገር አይታሰብም ፔሌያን በተመለከተ ብራዚል ውስጥ ሁለት አይነት ሐሳብ አለ ይላሉ በጋሪንቻ ጎን የሚቆሙ ወይ ደግሞ ፔሌን ሁሉ ጊዜ የሚያንቆለጳጵሱት ሰዎች አሉ ይባላል ፔሌን ራሱን ሲጠይቀው ስለ ፍራንስ ቤከንባወር ወይ ደግሞ ሌሎች ተጫዋቾች በየጊዜው የሚያነሳው ነገር ይኖረዋል ከዛ የሆነ ጊዜ ዚዳን ምናምን እየተባለ በመሃል ኢንፋክት ሁሉ ጊዜ የሚረሳ አይነት ተጫዋች አለ ላውድሮፕ ይረሳል ክሩፍ ልክ ይሄ ሰባዎቹ ምናምን 60ዎቹ ሰባዎቹ የፔሌ ከነበረ ከዛ በኋላ ያለው ዘመን የማራዶና ከነበረ ዘጠናዎቹ ደግሞ የሚሼል ላውድሮፕ ነው ብሎ ነው የሚያስበውና በጣም ኤክሰፕሽናል ተጫዋች ነበር በአሰልጣኝነትም ጅምሩ በጣም አስደናቂ ነበር ኢንፋክት በአስደናቂ ሁኔታ ያን የአውሮፓ ዋንጫ ዴንማርክ ብሔራዊ ቡድን ሲወስድ ወንድም ወንጄሱ ከስብስቡ ውስጥ አልነበረም ያለሱ ነው የዴንማርክ ብሔራዊ ቡድን የ92ቱን የአውሮፓ ዋንጫ መውሰድ ማንሳት የቻለው ለማንኛውም ግን በየዘመኑ እንዳልኩሽ ፕሮክሲሚቲ በጣም ማተር ስለሚያደርግ ለነገሩ ያለሽ ቅርበት በጣም ማተር ስለሚያደርግ ሰዎች በቅርበት ያዩትን የሬ ዘመን ጀግና ይሄ ነው የምን ጊዜው ምርጥ እሱ ነው ምናምን ነገር ይያሉ ሊያንቆለጳጵሱ ሊያወድሱ ይችላሉና የሮናልዶና የሜሲም ዘመን ተመሳሳይ ነው እና በዚህ የተነሳ ለየትኛውም ነገር እግር ኳስ ምን ያክል እንደሚረሳ የምታውቂው ባለፉት 15 አመታት ከሜሲ እግሮች ያየነው ማጂክ ብዙሃኖቻችን ረስተናል ማጂኩን ብቻ ሳይሆን ሜሲ በእነዚህ አመታት ፊት ሆኖ መጫወቱ ወይ ደግሞ በሮናልዶና ሜሲ መካከል ስላለው ራይቫልሪ ስታነሽ ለ15 ለ16 ለ17 እና ከዛ ለላቁ አመታት እነዚህ ተጫዋቾች ሲጫወቱ እንዴት ባለ መንገድ ጉዳት እያመለጡ እንደተጫወቱ አሁን ለምሳሌ ኤል ክላሲኮችን ብቻ ብታይ የሜሲ እግር ኳስ ዘመን በእነዚህ ኤል ክላሲኮች መደምደም ነበረበት ከአንዳንዶቹ ግጭቶች በኋላ ተነስቶ መጫወቱ ሁሉ በጣም ያስደንቅሻልና በጣም ሎንጂቲቪቲያቸው በማንም ማሽ የማይደረግ አይነት ነው በጣም ለረጅም ዘመን ለረጅም ጊዜ በትልቅ ደረጃ ስለተጫወቱ እያንዳንዱን ጨዋታ ኢንፍሉዌንስ ስላደረጉና ዞሮ ከቅርበት ጋር ተነስቼ ነው ይሄን ሁሉ ያልኩሽና ለኔ አሁን የቅርበትን ጉዳይ ካነሳው በእግር ኳስ የምናስታውሰው እንዳልኩሽ የዛሬ 15 አመት የነበረውን ምናምን ሳይሆን የቅርቡን ነው ብዙ ጊዜ የቅርቡ እንትን ስለሚልና ያው የቅርቡ የዓለም ዋንጫ ነው የቅርቡ ታምራዊ በሆነ መንገድ የተነሳ የዓለም ዋንጫ ነው ከጅምሩ ለሜሲ የተጻፈ የሚመስል የነበር የዓለም ዋንጫ ነው በሳውዲ ተሸንፈው የጀመሩበት ግን ደግሞ በእያንዳንዱ ጨዋታዎችን ኢንፍሉዌንስ እያደረገ በእያንዳንዱ ጨዋታ የጨዋታው ኮከብ እየተባለ ድራማዊ በሆነ ፍጻሜ የዓለም ዋንጫ ያነሳበት አጋጣሚ ነውና የ2022 ሃይላይቱ እንዲሁ ዝም ብዬ እንደው በጥልቀት ሌሎች ነገሮች ውስጥ መግባት ካለብኝ ብዙ ማሰብ ይጠይቃልና ግን እንዲሁ ሃይላይቱን ላንሳ ካልኩኝ ከዚህ በላይ ምክንያቱም ይሄ የሜሲ
ያለፉት አመታት ሁሉ ልፋት ሆነስቲ ሜዳ ላይ የነበረ ትጋት ከዛ ውጪ ደግሞ ያው ሜሲ ዝምተኛ ነው ኢንትሮቨርትድ ነው ለዚህ ማንነቱም ጭምር በስተመጨረሻ እግር ኳስ አብዛኛው ሰው እንዳለው ብዙ ጊዜ የፍትሃዊነት ጉዳይ ጥያቄ ይነሳበታል ለምሳሌ ልክ እንደ ሜሲ ሁሉ በ94 ባጂዮ የጣሊያንን ብሔራዊ ቡድን ፍጻሜ ድረስ መርቶታል ግን በፍጻሜው መደለቢሶ ራሱ ባጂዮ ነው እና ሊዮ ሜሲ እንደዚህ ባለ ታምራዊ መንገድ ብሔራዊ ቡድኑን እየገፋ ለፍጻሜ አምጥቶት ፍጻሜው ባያምር ኖሮ ሁለት ጊዜ ፍጻሜ ላይ ደርሷል የሚችለውን ሁሉ አድርጓል የሚል አዘኔታ የእግር ኳስ ዓለም ይኖረዋል የሚል ብዬ አላስብም ስለዚህ በሆነ ተመሳሳይታ ስለገጠመ ኢንፋክት ክሮፍ የ98ቱን የ78ቱን የዓለም ዋንጫ ቢሳተፍ ኖሮ ያለ ጥርጥር የኔዘርላንድስ ብሔራዊ ቡድን ዋንጫውን ሊያነሳ ይችል ነበር የሚል እምነት አለ ከዛ ፊት የነበሩት የዓለም ዋንጫዎች ላይ የነበረው ተጽዕኖ እንዳለ ሆኖ ግን ያው ከአርጀንቲና ጋር ደግሞ በታሪክ የመገናኘት ልማዳቸው እንግዲህ 70 74 78 እንደዚሁ ሊገናኙ የሚችሉበት እድል ነበር ከዛ በኋላ ደግሞ 2014 አሁን የዘንድሮም እንዲያለም ዋንጫ ሁለቱ የሆነ አይነት ራይቫላሪ በመካከላቸው እንዲኖሩ ያደረገ አይነት ነውና ስለዚህ ሞሪኖ እንደሚሉት ሁሉ ጊዜ የሚታወሰው ስታሸነፊ ነው በርግጥ ይሄን የሚቃረኑ በጣም ብዙ ሐሳቦች አሉ ለምሳሌ የ82ቱ የብራዚል ብሔራዊ ቡድን በጣም በብዙ መንገድ ይታወሳል የቴሌ ሳንታና ቡድን ዋንጫ ላነሳ ግን የምንጊዜም ምርጥ ቡድን ተደርጎ የሚታሰብ አይነት ግን ስለ ብራዚል ብሔራዊ ቡድን ሲወራ ሁሉ ጊዜም ዋንጫ ስላላነሳው ብሔራዊ ቡድን ከሚወራ ይልቅ 5 ጊዜ ዓለም ዋንጫ ስላነሳው ወይ ደግሞ በተከታታይ 3 ጊዜ ዓለም ዋንጫ አንስቶ ያን የጁልስ ሪሜትስ ዋንጫ የራሱ ያደረገው የብራዚል ብሔራዊ ቡድን ትውልድ ምናምን እየተባለ በተለያየ መንገድ የሚመዘዝ ነገር ሊኖረው ይችላልና ስክሪፕቱ መጨረሻው ያማረ እንዲሆን የግድ ወይ ደግሞ ድርሰቱ የመጨረሻው ያማረ እንዲሆን በሳቅ እንዲታጀብ በሜሲ ዓለም ዋንጫውን ማንሳት ነበረበትና የንግስና ዘውዱን በይፋ የደፋበት አብዛኛው ዓለም የተደሰተበት ይሄ ከዓለም ዋንጫው በኋላ የተለያዩ ሪአክሽኖች በየስቴዲየሞቹ አይተሻል ይሄ በትልልቅ ስክሪኖች በሚታይባቸው ቦታዎች በየቤቱ በየሀገሩ በየትንንሽ መንደሩ አንዳንዶች ባለፈው ማን ነው የሆነ ሰው አጋርቶት ያየሁት አንድ ፉቴጅ በሬዲዮ የሚሰሙ ሰዎች ነበሩና ሪአክሽናቸውን ስታይ እግር ኳስ እንዴት ኃያል እንደሆነ ትረጃለሽ ኋላ ስለ ፔሌ ኃያልነት እናወራለን የእግር ኳስ ኃያልነት ምን ያክል ትልቅ እንደሆነ የ1970 የዓለም ዋንጫ ነው ለመጀመሪያ ጊዜ ከብላክ ኤንድ ዋይት ቶ በከለር ቲቪ ሰዎች ኳስ ያዩበትና ትክክለኛውን ፔሌ ለማየት የዓለማችንን ምርጡን ተጫዋች ወይ ደግሞ የጊዜውን የዓለም ትልቅ ተጫዋች ለማየት ጥሩ አጋጣሚ ነበርና አብዛኛው ሰው ቴሌቪዥን የገዛው ወይ ደግሞ ቤቱ ቴሌቪዥን የኖረው የዛኔ ነው ፔሌን ለማየት ሲባል ነው ብዙ ሰው ቴሌቪዥን ይኖረውና ከእንደዛ አይነት ቤተሰቦች መካከል ባለቀኔው ለበለው ቫልዳኖ አንደኛው ነውና ቫልዳኖ እናት ለዛ አጋጣሚ በጊዜ 14 አመት እድሜ ለነበረው ቫልዳኖ ቴሌቪዥን ገዝተውለት ነበር እና ፔሌ ዋንጫውን ካነሳ በኋላ ለቅሶው ብራዚል የነበራት ወታደራዊ መንግስት እንደ ብሔራዊ ቡድኑ ላይ እንደ ግለሰብ ደግሞ ፔሌ ላይ ለሚፈጥረው ጫና የመጨረሻው መተንፈሻ ስለነበረ ከዋንጫው በኋላ ፔሌ ያለቅስ ነበር ወይ ደግሞ ምናልባት ተገጭቶ ተመቶ ሊያለቅስ ይችል ነበር ቫልዳኖ ግን ለቅሶ ፔሌን በማየቱ ያን የብራዚል ብሔራዊ ቡድን በማየቱ ነውና ፔሌን ሲያዩ ያነባ እንደነበረ ፔሌን ሲያዩ ያለቅስ እንደነበረ ይናገራልና በእግር ኳስ የሆነ አንድ ትልቅ ጀግና የሆነ አንድ ትልቅ ሰው ወይ ደግሞ ሊነጻጸር ሊፎካከር የሚችል ሰው ሁሉ ጊዜ የሚመጣው በ25 አመት ውስጥ ነው ለምሳሌ ከፔሌ በኋላ ማራዶና የመጣው 20 አመት ርቆ ነው ከ20 ምናምን አመት በኋላ ከዛ በኋላ ማን ነው ምርጡ ምናምን የሚል ክርክር ተነሳ በመሐከል ያለው ዘመን ግን የሚናገረው ነገር አለውና ከዛ በኋላ ያው በመሐል ከነበሩት ሰዎች በኋላ የሆነ ያክል ዘመን ቆይቶ ነው እንግዲህ ሜሲ ሲመጣ ወይ ምናምን የሚለውና ቫልዳኖን እንደዛ ካስለቀሰው ወደ ኋላ ሄደሽ
ከዛ ደግሞ አሁን ሰዎች በየቤቱ ሲያነቡ ጨርቃቸውን ጥለው ሲያብዱ ሲጨነቁ ቴሌቪዥን ሲሰብሩ ሲጣሉ ራሳቸውን ስተው ሲወድቁ ወደ ሆስፒታል ሲወሰዱ ምናምን ነገር ስታይ ብዙ አትደነቂም የእግር ኳስን ኃያልነት ነው የምታየውና አንዳንዶች የተጋነነ ነው ቢሉትም ፔሌ ወደ ተለያዩ ዓለም ሀገራት ሲሄድ የሆነ ሲዝ ፋይል ይኖር ነበር ለምሳሌ ወደ ናይጄሪያ መጥቶ በሁለት ቡድኖች መካከል ይደረግ የነበረው ቶክስ ቢያንስ ለ24 ሰዓት ቆሞ ያውቃል ተብሏል እና የዚህን ያክል ኃያል ናቸው ወይ ደግሞ ከቢል ክሊንተን ጋር የነበረውን ቀጠሮ ማራዘም የሚችል አይነት ነው የዚህን ያክል ተጽዕኖ የነበረው ስልጣን ላይ የነበሩ ሁለት የአሜሪካ መሪዎች ፈልገው ያገኙት ጭምር ነውና የሚነሱባቸው ራሳቸውን የቻሉ ድካሞች ሲኖሩባቸው ቢችሉም ዞሮ ግን ወዳልሽው ነገር ስመጣ የዚህን ያክል ሰው ስሜታ የሆነበት እግር ኳስ ለመጀመሪያ ጊዜ ፈታ የሆነ የተባለበት ለሜሲ ክብር የሚገባ በዘመኑ በእግር ኳስ ላደረገው ነገር ሁሉ የሚገባ አይነት ዋንጫ ፒተር ድሩሪ ኮሜንትሪውን ሲደመድም በጣም ብዙ ነገሮች ብሏል ያው ከዚህ ቀደም ለምሳሌ በሜሲ ዘመን ያለው ሮናልዶ ነው በሁለቱ መካከል ስላለው ንጻሬ ጄራርድ ፒኬ ጥሩ አድርጎ አስቀምጦታል ከዚህ ቀደም ፒተር ድሩሪ ማን እንደሚመርጥ ግልጽ ነው በምን አይነት መንገድ ነገሩንም ሊናገረው እንደፈለገ ግልጽ ነው ግን የዚህኛው ዓለም ዋንጫ ኮሜንትሪ ሲደመደም አሁንም ሰዎች ጥያቄ ሊጠይቁ አሁንም ማነጻጸሮች ሊገቡ ሊያወዳድሩ ይችላሉ ግን ደግሞ ለረጅም ጊዜ ሲፈልገው የነበረው ሲያልሙ የነበረውን ነገር አግኝቶታል አሁን the greatest of all times ብሎ ነው ነገሩን የዘጋውና የምንጊዜው ምርጥ ያስባለው ነገር ምንድነው ያው ሁሉ ጊዜም በአመታት ውስጥ ሲባል የነበረ ነገር ነው በአመታት ውስጥ ሲነገር የቆየ ስናይ የከረምነው ነገር ነው ግን እንዳልኩት አሁንም ሰዎች የየራሳቸውን ዘመን ጀግና የየራሳቸውን ዘመን ትልቅ ሰው ነጥለው በዚህ ምክንያት ከሌ ትልቅ ነው ይሉ ይችላሉ ለምሳሌ ፔሌ 3 የዓለም ዋንጫዎች አንስቷል እና አንዳንዶችን የሚያስማማው ፔሌ የምንጊዜ ምርጡ የዓለም ዋንጫ ተጫዋች ነው የሚለው ሊሆን ይችላል በክለብ እግር ኳስ ኢንፋክት የብራዚል ሊግ በጣም ጠንካራው ነበር በጊዜው ሁሉም የዓለም ዋንጫ አሸናፊ ተጫዋቾች ለምሳሌ እዛው ብራዚል ውስጥ ይጫወቱ ስለነበረ የብራዚል ሊግ ጠንካራ አይደለም ብሎ መናገር አይቻልም ግን ደግሞ ባለም ዋንጫ የፈጠረው ተጽዕኖ በጣም ኤክሰፕሽናል ነው ምክንያቱም አሁን በክለብ ያሳካቸው ሻምፒዮንሺፖች አሉ ግን ላይክ ታሪኩን ሁኔታውን ምናምን ነገር ስታይ ለምሳሌ ኮፓ አሜሪካ ዋንጫ ልክ እንደ ማራዶና ሁሉ ፔሌ አላነሳም ግን ደግሞ ምክንያት አለ ኋላ በዝርዝር እንመለሳለን እናነሳለንና ግን ለኔ ዘመን ጀግና ምክንያቱም የዛኛውን ዘመን ሰዎች ማስቀየም ስለማያስፈልግ ወይ ደግሞ የዛኛው ዘመን ሰዎች የሚስማሙበት ነገር የራሱ የሚስማሙበት ነገር ስለሚኖር በትክክል ፊት የሚያረጋውን ነገር ያገኘበት ነው ትልቁ የ2022 ሃይላይት እና እንግዲህ እንደ ሀገር የኢትዮጵያ ብሔራዊ ቡድን የሆነ ነገር አሳክቶ ካልሆነ በእግር ኳስ እኔ በግሌ ከዚህ ላቀ ሳቲስፋክሽን ማገኝበት ምንም ነገር የለም ማለት ይሄንን ሚልቅ ከዚህ ተሻለ ብዬ የማስበው ነገር እንደ ሀገር የኢትዮጵያ ብሔራዊ ቡድን የሆነ ነገር ሲያሳካ ማየት ካልሆነ በስተቀር በእግር ኳስ ከዚህ በኋላ እግር ኳስ በጣም ሪላክስ አድርገሽ እንድታይ ነው የሚያደርግሽ አብዛኛው የሜሲ ፋን እንደዚህ ነው ያለውና የኛ ኤሌክትሮኒክስ ሚዲያ ታሪክ ተጽዕኖ ፈጣሪ ከምንላቸው ጆርናሊስቶች አንደኛው ፍስሐ የአፍቃሪ ሆላንድ አፍቃሪ ሜሲ ነው እና ከዓለም ዋንጫው በኋላ እያንዳንዱ ትዊት እንግዲህ ስለሌላ ነገር ትዊት ያረጋ አይመስለኝም እንግዲህ እስከ ትላንትና ድረስ እና ምን ያክል ኦብሰስድ እንደሆነ ግልጽ ነው በምን አይነት ፍቅር እንደተነደፈ ግልጽ ነውና ልክ ከዓለም ዋንጫው በኋላ እንደ ብዙሃኑ ያለው ነገር ምንድነው ከዚህ በኋላ በእግር ኳስ ምንም አይነት ነገር ቢመጣ እንዴትም አይነት ነገር ቢሆን እግር ኳስ ማየው በጣም ተዝናንቼ ነው በጣም ፈታ ብዬ ነው ብሏልና ምን ያክል በርደን ከሰዎች ላይ እንዳወረደ ምን ያክል ሜሲ የሆነ ነገር ሲያሳካ ማየት ሰዎች ዲስፐሬት እንደነበሩ ገለልተኛ ነኝ የሚሉት ሰዎች በራሱ እንዴት ነገሮችን እንትን እንዳሉ በፍጹም ስለ እግር ኳስ ደንታ ያላቸው ብለሽ የምታስቢያቸው ሰዎች እንዴት ባለ ስሜት እንደተዋጡ አሁን ሰዎች ሪአክሽኖቻቸው ተደበቁ አይቀርም ሰው የመጨረሻዎቹ ሞመንት በየቤቱ በካሜራ ይዛል እንደዚህ አይነት ሪአክሽን እንደዚህ አይነት የሰዎች የስሜት ከፍታና ዝቅታ እንደዚህ አይነትም ደስታ
ታይቶ የሚታወቁ ላይ አይመስለኝምና ይሄ ነው ትልቁ ሃይላይት ብዬ ማስበው። ኢትዮጵያም እኮ ግብጽን ያሸነፈችው በ2022 ነው አይደል? የኢትዮጵያ ብሔራዊ ቡድን ካነሳ ሳሚስ ማለት የኛ አቆጣጠር ሊሆን ይችላል ጽኖ አሳድሮብን ለነገሩ የዓመት የዓለም ዋንጫ ኢንፋክት አሁን ስለ 2022 ነው አይደል እናነሳ። ስለዚህ አሁን ስለ 2022 ስናነሳ አሁን እኛ ከዚህ በፊት እናነሳለን አይደል በአዲስ አመቶቻችን ሲመጡ በይበልጥ እኛ ሀገር ውስጥ የተከወኑ ስፖርታዊ ክንውኖችን እናነሳለን። ለምሳሌ 2015 ላይ ምን ተፈጠረ 2014 ላይ ምን ተፈጠረ የሚለውና ሞሮፍ 2022 እኛ ላይ ማለት ሳሚስ እኛ 2015 ላይ ነው ዓለም ዋንጫው አዩ የመጣበት ጊዜም ተጽዕኖ የሚያሳድርበት ይመስለኛል። አሁን እንዲያውም ስለኛ አመት ማለቅ ምናወራ ነው የሚመስለው ሰኔ ላይ ምናምን ስለሆነ ዓለም ዋንጫ ይደረግ የነበረው እኔ በጣም የሚያስገርመኝ በዚህ አንድ አመት ውስጥ ሜሲ ባለፈው አመት እንግዲህ ያው የዓለም ዋንጫ አሸናፊ ተጫዋች አይደል? ስለዚህ ተጽዕኖስ መግባታችን የማይቀር ነው። በኮቪድ ተጠቅቶ በጣም ብዙ ከባርሴሎና ከመጣ በኋላ ብዙ ስትራግል ያደረገበት ወቅትና ጊዜ ነበርና እንዴው እግር ኳስ ራሱ እንዴት ህይወት ተለዋዋጭ እንደሆነ የሚያሳይ ነገር ነው። አዩ ታስታውሳለህ ፌብሩዋሪ ላይ በሻምፒየንስ ሊጉ በማድሪድ ተሸንፈው ከወጡ በኋላ በቃ ውግዘት በሙሉ እሱ ላይ ነበር የነበረው ነገር። በተለይ ከቦርዶ ጋር የነበረው ጨዋታ ምን አስተውሰው ነው 3-0 አሸንፈው ሊዘነጋ የማይችል አይነት ነበር። ጨዋታው ላይ እንቅስቃሴው ምኑ ጥሩ ነበር ግን በጣም ችግር ውስጥ የነበረበት ነውና ሜሲ እንዲያውም አሁን ሮናልዶ የሆነበትን ሁኔታ ክረምቱ ላይ ሊፈጠር የሚችልበት ሁሉ እድል ይኖራል ብዬ እኔ ሰግቼ ነበር በግሌ። ምናልባት ወደ አሜሪካ ሜጀር ሊግ ሶከር ሊሄድ ይችላል የሚለው ነገር ሁሉ በጣም እንትን ሲለኝ ነበርና ይሄ አንድ አመት ስለ እውነት ሜሲ ባለፉት 15-16 አመታት ለእግር ኳሱ እኔ በግሌ እንግዲህ እሱ ፋን ነኝ በጣም ነው የምወደው ሜሲ እና በጣም አርቲስቲክ ስለሆነ ነው በተለየ ሁኔታውን ከሮናልዶ ሜሲ በሚለው ንጻሬ አይደለም እኔ እንዲሁ ሳየው በጣም ምቾት የሚሰጠኝ ተጫዋች ስለሆነ ነው እንጂ ያው ትልቅ ተጫዋች ነው ሮናልዶ። አሁን እኛ እንዲያውም እንደ አለፉት አመታት በሁለቱ መካከል እንደነበረው ነገር እኔ በጣም አሁን አዩ ቀደም ሲያነሰው እንደነበረ እኔም በጣም አስደንግጦኛል የሮናልዶ ወደ ሳውዲ አረቢያ ሊግ ማምራት ማለት ነው። ግን አሁን ይገርማል እንደውም ሰዎች ቀደም እንዳልኩ አሁን ቫልዳኖ የሚላል በተለያየ ኤራ የነበሩ ሰዎች መነጻጸር የለባቸውም ይላል። አሁን ችግሩ አለማነጻጸር እንዳስችል የሚያደርጉ ነገሮች አሉ። አንደኛ ራይቫለሪውን ሚዲያዎች በራሳቸው ይፈጥሩታል። አሁን ሜሲ ብዙ ጊዜ እንደዚህ ብሎ መልሶ ያውቃል። አንተና ሮናልዶ ምናምን ነገር ሲሉት እንደለኝም ይሄ እናንተ ጋዜጦቻችሁን ለመሸጥ ለማድመቅ ስትሉ የምትፈጥሩት ነገር ነው ምናምን ነገር ብሎ መልሶ ያውቃል። ብዙ እንደዚህ አይነት ነገር ላይ ኢንትረስትድ አይደለም። የሮናልዶ ደግሞ ተፈጥሮ ሌላ ነው። ንጽጽር ምናምን የሚለው ነገር እኔ አንደኛ ነኝ ከሚለው ይመጣል። ስለዚህ እኔ አንደኛ ነኝ የምትይ ከሆነ ባንቺ ዘመን ያለ የሆነ ተጫዋች በጣም ብዙ ሰዎች የሚወዱት ተጫዋች ወይ የተፎካከረሽ ያለ ተጫዋች ከኔ ተከታይ ነው ሁለተኛ ነው ሶስተኛ ነው እያልሽ ነው። ይሄ በራሱ በተጫዋቾቹ ማንነት ወይ ደግሞ ሚዲያዎች ፊት ቀርቦ ከሚናገሩት ነገር ተነስተሽ የሆነ ነገር ልትይ ትችያለሽ። ከዛ ደግሞ ከደጋፊዎች ይመጣል። በሆነ ዘመን ያሉ ደጋፊዎች ነው የኔ ተጫዋች የተሻለ ነው የሚል ነገር ይመጣል እና አሁን ቀደም አልኩ አሁን ለምሳሌ የፕሪሚየር ሊጉ አሁን የመፍጠር አሲስት የማድረግ ጨዋታዎችን የማቀናበር እንደፈለጉ ጨዋታዎችን ከፍና ዝቅ የማድረግ ስልጣን የሆነ ለደብሮይነ ተሰጠ። ቤንችማርኩ ደብሮይነ ሆኗል አይደል? አሁን ለዛ ነው ኦዴጋርድ በጣም የተለየ ሲዝን ሲያሳልፍ ኖ አይ ደብሮይነ ኢቭን እያሳለፈ ካለው በጣም የተሻለ ነው። ምክንያቱም መለኪያውን ደብሮይነ አድርገነዋል። አሁን የፕሪሚየር ሊጉን የአሲስት ንጉስ የሚያስከነዳ በመፍጠር የሚበልጥ ተጫዋች እየመጣ ነው እንዴ ምናምን ነገር ያስብለሻል። ስለዚህ በተለያየ መንገድ ንጽጽሩን ባትፈልጊው እንኳን ግን አሁን ሰዎች ዲፕሎማት መሆን አቁመዋል። አሁን ጋሪ ኔቭል ያንን ሺልድ ሰብሮ ወጥቷል። ካራገር ድሮም አልነበረም። ላይክ የቅርብ ጊዜ አሁን ብዙ መገናኛዎች ላይ ብዙ ሲያወሩ ሲጽፉ ምናምን የምናውቃቸው ሰዎች ናቸው። ሪዮ ፈርዲናንድ ከዓለም ዋንጫው በኋላ ያንን ጎራ ተቀላቅሏል። በሮናልዶ ግን ከነበሩ ሰዎች መካከል ነው። አሁን ጸሐፊዎችም ጋር ተመሳሳይ ነገር ታያለና አሁን ይሄ እንደከዚህ ቀደም ውግዘት ፍራቻ ምናምን መሀል ላይ መቆም እየቀረ መጥቷል። ለምሳሌ ጆናታን ዊልሰን ከሮናልዶ ያልናስር ዝውውር በኋላ ትንሽ የፌዝ አይነት ትዊት አድርጓል። እንዴት ነው አሁን ከጋርሲያ ጋር የሚኖረው ሪሌሽንሺፕ የቡድን ስትራክቸር ይበጠበጠዋል ፕሬስ ስለማያረጋ አይነት ነገር ብሎ ሰዎች ፕሮቮክ አድርጓል። ሚጉኤል ዴላይኔ ሌላ የምናውቀው ትልቅ ጸሐፊ ነውና ያለፈው አንድ ወር
ሜሲ ሁሉ ጊዜም ክርክር ይኖር እንጂ ምን ያክል የተሻለው ተጫዋች እንደነበር ያሳየበት ነው። ለነገሩ ይሄ ክርክሩ ነው ያውቅም የሮናልዶ ኳሊቲዎች የአካል ብቃት ላይ የተንተራሱ የተመሰረቱ ናቸው። ሜሲ የእግር ኳስ ጨዋታዎችን ሌላ ማንም ሊቆጣጠረው በማይችል ልክ ፔሌና ማራዶናን ሳልነካ ሌላ የሚቆጣጠር ተጫዋች ወይ ደግሞ ሜሲ ኳስ በሚቆጣጠረው ልክ ወይ ጨዋታዎችን በሚቆጣጠረው ልክ ሊቆጣጠር የሚችል ማንም የለም ይላል። እና ከዛ በኋላ ግን ያው በጣም ብዙ አይነት ስድብ ከስር ብዙ አይነት ደግሞ ኦፒኒየን ከስር እነዚህ ትዊቶች ስር አለና ሰዎች አሁን ዲፕሎማት መሆንም ጭምር እያቆሙ ነው። ምክንያቱም የሆነ ግልጽ የሆነ ልዩነትም ጭምር በመካከል ስለተፈጠረ ማለት ነው። እና ባለፈው ሪዮ ፈርዲናንድ እንዳለው ያለፉት 6 ወራት ደግሞ ለዚህ በጣም ትልቅ ኮንትሪቢዩሽን አላቸው። ሮናልዶ በራሱ ባለፈው 6 ወራት የፈጠራቸው ነገሮች ለዚህ በጣም በትልቁ ኮንትሪቢዩት አድርገዋል ይላል። ያው ሲዝኑ እንግዲህ በየሊጉ የተለየ ነገር አልነበረም። የሚጠበቁ ቡድኖች ሻምፒዮን የሆኑበት ሊግ ነውና በጣም የተለየ የዓለም ዋንጫው ነው። ወቅቱን ሳይጠብቅ ቢመጣም በጣም እጅግ እንዲሁም ቢቢሲ ከሰሞኑ አንድ መጠይቅ አቀርቦ ወደ 78% በዚህ በፈረንጆቹ 21ኛው ክፍለ ዘመን ምርጡ የዓለም ዋንጫ ብለው መርጠውታል። ይሄንን የዓለም ዋንጫና እጅግ አዝናኝ የሆነ የዓለም ዋንጫ ያየንበት ነውና 2014 የአርጀንቲና ብሔራዊ ቡድን ሜሲ ዋንጫውን ያላነሰው እንዴ ለበጎ ነው እንዴ ተብሎ እስኪታሰብ ድረስ ምክንያቱም ይሄ የሱ የዓለም ዋንጫ ነው። በቃ ልክ ነው። ኤሚ ማርቲኔዝ ሊዘነጋ የማይችል ውድድር ነው ያሳለፈው። በጣም በብዙ መልኩ አግዞታል። ከሆላንድ የነበረው ጨዋታ ላይ ከአውስትራሊያ በነበረው ጌም ላይ ፍጻሜው ጌም ያን በጣም አስጨናቂ ያው ብዙዎቻችን ያ ጎል መሳቱ ነው ልክ ከዛም ደግሞ ካውንተር አርጀንቲናም ንጹህ ኳስ አግኝተው ላውታሮ ማርቲኔዝ ማምከኑን ብዙ ሰው አያስተውሰውም። ያው ጎል ቢቆጠር ነው ያው እዛ ጋር የሚያልቅ ነበርና እኔ እንደዚህ አላምንም። እኔ ብዙ ጊዜ እንደማነሳው ነው እኔ አንድ እንደ ሮናልዶ ሜሲ ያለ ትልቅ ተጫዋች በዓለም ዋንጫ በ6 በ7 ጨዋታዎች ምክንያቱም የአርጀንቲና ብሔራዊ ቡድን በምድብ ከሜክሲኮ ፖላንድ ደካማ ብሔራዊ ቡድኖች ነበሩ። እነዚህ ሳውዲን የተጫወተው አውስትራሊያም እንግዲህ ከድጋሚ ከ2006 በኋላ ነው ወደ ዓለም ዋንጫ የተመለሰውና ከኒዘርላንድ በኋላ ያሉ ጨዋታዎች ናቸው በትክክል እየተፈተነ የአርጀንቲና ቡድን ማንነቱን በደንብ አዩስ ከዚህ ሲያነሳው እንደነበር በጣም ተለዋዋጭ የሆነ ቡድን ሆኖ በዚህ ዓለም ዋንጫ በጣም ፍሌክሲብል ቡድን የአርጀንቲና ብሔራዊ ቡድን ነው ብዬ ማምነውና ያው እንግዲህ የቅርብ ትዝታችን እሱም ስለሆነ በጣም አዝናኝ ዓለም ዋንጫ ያየንበት ነውና እንደ ሜሲም አድናቂዎች እንግዲህ ይሄን የዓለም ዋንጫ አንስቶ መመልከት በጣም አስደሳች ነገር ነበር። ተቃራኒ ሊሆን ቢችል በጣም እንግዲህ በተቃርኖ አሁን የፈረንሳይ ብሔራዊ ቡድን የዓለም ዋንጫ አንስቶ ቢሆን ኖሮ በጣም ብዙ ጥንቅጥ ሊፈጠር የሚችልበት ሁኔታዎች ነበሩ። አሁን ለኔ የማሪዮ ጎትሰ ደስታ ሁሉንም ነገር የሚጠቀልል ይመስለኛል። አፍተር ኦል ጀርመናዊ ነው። የ2014 የዓለም ዋንጫ ፍጻሜ ላይ ጎሉን አስቆጣሪ ነው። ተጫዋቾች ናቸው የሆነ ማለት የጀርመን ብሔራዊ ቡድን ተጫዋችም ቢሆን በቃ ማለት የሆነ አይነት አድናቆት አለ። ለምሳሌ ስራው ደ ቶርናመንት ፊሊፕ ላህ የሚጽፋቸውን ጽሁፎች ለምሳሌ የአርጀንቲና ብሔራዊ ቡድን የሆነ የደቡብ አሜሪካ ኤሌመንት ያለው የሆነ ደግሞ አውሮፓዊ ነገር ያለው ግን ደግሞ ዓለም ዋንጫ ላይ ካሉት ቡድኖች ሁሉ የሆነ የተቀናጀ የተዋሃደ የክለብ እግር ኳስ የሚጫወት ብሔራዊ ቡድን ይመስላል የሚል ጽሁፍ ጽፎ ነበር እና ከዛ ግን አሁንም የሚያስደንቀው በእያንዳንዱ ጨዋታ ሜሲ እየፈጠረ የነበረው ተጽዕኖ ምን ያክል ትልቅ ነው የሚለው ነው። እና የዓለም ዋንጫው እንዲወስድ የሚፈልገው ብሔራዊ ቡድን እንዲያነሳ የሚፈልገው አምበል ሊዮ ሜሲ እንደነበረ ይናገራል። ካራገር በጣም ረጅም ጊዜ ሆኖታል ይሄን የዓለም ዋንጫ እንዲያነሳ የምፈልገው ሊዮ ሜሲ ነው ብሎ የዓለም ዋንጫው ከመጀመሩ በፊት ሲናገር፣ ምክንያቱም ክርክር የሚባለው ነገር ሁሉ ለአንዴና ለመጨረሻ ጊዜ እንዲዘጋ ፈልጋለሁ ምናምን ሲል ሰምተነው እናውቃለን። በጣም ብዙዎች እንደዚህ ነበሩ። ብሔራዊ ቡድን እያላቸው ሀገር እያላቸው ምን ያክል ዴስፐሬት እንደነበሩ ግን የማሪዮ ጎትሰ ደስታ ሁሉንም ነገር የሚናገር ይመስላል። ግን አሁን አንዳንድ ጊዜ ደግሞ ነገሮችን ስታይ ሜሲ ከ2008-9 ጀምሮ ባደረጋቸው ጨዋታዎች እንግዲህ በ52 በመቶ የሚሆኑት ጨዋታዎች ላይ የጨዋታው ኮከብ እየተባለ ነው የሚወጣው። እንግዲህ ከ2009 ጀምሮ ባሉ ጨዋታዎች 52 በመቶ ማለት ኦልሞስት በቃ ሁሉንም ጨዋታዎች ማን ኦፍ ዘ ማች እየሆነ ነው የሚወጣውና ይሄ ቁጥር ስለ ሎንጄቲቪቲው በእያንዳንዱ ጨዋታ ስለፈጠረው እንትን የሚናገረው ነገር አለ። ዳትስ ዋይ እንግዲህ የ2022 ሃይላይት እሱ ነው ብዬ ነው የማስበው። አዎ በጣም በርካታ ነገሮች አሉ በ2022 የሆኑ ግን የሁሉም ሰው ስሜት የሁሉም ሰው ስሜት የሚጋራው ይመስለኛል የዚህ የሊዮኔል ሜሲ ዋንጫ መንሳትና የሱ አመትም ደግሞ ሆኖ መጠናቀቁ። እኔ ግን በ2022 ደጋፊ ስለሆነ ነው እንዳትሉኝ
እንጂ የሮማን አብራሞቪች የቼልሲን ባለቤትነት ማጣት በጣም ከባድ ዜና ያልጠበቅ ነው ሆኖ ተመልክቻለሁ በ2022 ከዛም በኋላ ደግሞ የቻምፒየንስ ሊግ አሸናፊ የሆኑት ቶማስ ቱኸል ሳይቀር ከአሰልጣኝነታቸው ተሰናብተው ከአዲሱ ባለሀብት ቶድ ቦህሊና አጋሮቻቸው ጋር መምጣት በ2022 የተመለከትነው አንደኛው ነው። በ2022 ሌላኛው ግን ሲመጡም ሲሄዱም አንድ አይነት ተጽዕኖ መፍጠር እንትን ላይሆን ይችላል። እንግዲህ ያው እንደምታውቂው ሮማን አብራሞቪች ሲመጡ የቼልሲ ባለቤትነታቸው የተረጋገጠ ቀን ዴቪድ ቤካም ከዩናይትድ ወደ ሪያል ማድሪድ ያደረገው ዝውውር የተጠናቀቀበት ቀን ነው እና እንደ ዴቪድ ቤካም አይነት ግሎባል ሱፐርስታር ሁሉንም ሄድላይኖች ይይዛል ብለሽ ነው የምታስቢው። ግን አንድ ከቼችን የመጡ የማይታወቁ ሰው የዓለም ብዙሃን መገናኛዎች ሁሉ ማድመቂያ ሆኑ እና ከዴቪድ ቤካም ላይ ሁሉ በጣም ብዙውን እንትን ትኩረት መስረቅ የቻሉ ምናምን ሰው ነበሩ በእለቱ። መሄዳቸው ግን ለረጅም ጊዜ ሲጠበቅ የነበረ ነው። ምክንያቱም ወደ እንግሊዝ እንዳይገቡ ከተደረጉ ቆይተዋል። ፖለቲካዊ ነገሮች አሉ። በመሀል እንግዲህ ሰውየው መሸጥ አይፈልጉም ይባላል እንጂ በየመሀሉ ስለመሸጥ ይነሳልና በሆነ አይነት ስትራክቸር ያስቀመጧቸው ሰዎች ቸልሲን እየመሩ ውጤታማ ስላደረጉት እንጂ የጊዜ ጉዳይ እንደሆነ ግልጽ ነበርና ከዛ በኋላ ደግሞ ልክ ጦርነቱም ሲጀመር ስማቸው በጥሩ አይነሳም ስለነበረ የሮማን አብራሞቪችና የቼልሲ መለያየት ልክ የመጀመሪያው ተኩስ ከተኮሰበት ሞመንት ጀምሮ መነጋገሪያ መሆኑ የቀረ ነው ይመስለውና ሲመጡ የበለጠ ካካሄዳቸው የበለጠ መነጋገሪያ ነበሩ። በተቃራኒው ደግሞ ኒውካስል በአረቦቹ ታይዞ እንግዲህ የሚገርም ለውጥ ያሳየበት አመት ሆኗል 2022። በእርግጥ ትላንትና ጎል ሳያስቆጥር ነው 0-0 የተለያየው፣ ግን ቡድኑ ላይም በጣም የተለየ ነገር ተመልክተናልና ቀን በሊጉ ወራጅ ቀጠና ውስጥ ሆኖ የተረፈ የመጀመሪያው ቡድን በፕሪሚየር ሊጉም ታሪክ በጣም አስገራሚ ነው። በ2022 ማነራሳው እንግዲህ በጥር በጣም ብዙ ገንዘብ የወጣበት ክረምት በፕሪሚየር ሊጉ 2018 ነው። ከዛ 400 ምናምን ሚሊዮን በላይ የወጣበት ክረምት የጥር የዝውውር መስኮት ነው። እንግዲህ ሀፍ ሲዝን ላይ 400 ምናምን ሚሊዮን ብዙ ነው እና ቀጥሎ ብዙ በጥር ገንዘብ የወጣበት ያለፈው አመት ጥር ነው 200 ምናምን ሚሊዮን ከ200 ምናምን ሚሊዮን በላይ እና አብዛኛውን ገንዘብ ያወጣው ኒውካስል ነው። ስለዚህ አሁን እንደው ቶፕ ፎር ውስጥ መግባቱና ፉክክር ውስጥ መሆኑ ካላስገረመን በስተቀር ልክ ነው፣ ለአሰልጣኙ ምስጋና ያስፈልጋል ምናምን። ግን ኢንቨስት ያደረጉት ገንዘብ ቢያንስ ከወራጅ ቀጠና እንዲያወጣቸው ኤክስፔክት እናረግ ነበር። ያስገድዳቸዋል። ልክ ነው። በ2022 እንግዲህ ከሜሲና ከክሪስቲያኖ ሮናልዶ ውጪ ፈረንሳዊ ኮከብ የሪያል ማድሪዱ ካሪም ቤንዜማ ባሎን ዶርን ያሸነፈበትም አመት ሆኖ አልፏል አይደለ? የማይረሳው ሆኗል። የማይረሳው አሁን የአእምሮ ውስጥ የታተመው ይሄ ብቻ ነው። የካሪም ቤንዜማ ወደ አይምሮ ይመጣል። እና ደግሞ እንዳላችሁት የዓለም ዋንጫው በጣም አስገራሚ እድለኛ ደግሞ ካልሆኑ ተጫዋቾች መካከል አንዱ ኢብራሂማ ኮናቴ ነው። የቻምፒየንስ ሊግ ፋይናል ተጫውቷል፣ ዋንጫ አላገኘም። እንደዚሁም ደግሞ በዓለም ዋንጫውም ፋይናሊስት ነበር ከፍራንስ ጋር፣ በዚህም የዓለም ዋንጫውን አላገኘምና እድለኛ ካልሆኑ ተጫዋቾች መካከል አንዱ የሚጠቀሰው ነው። የማይረሳው ደግሞ የክሪስቲያኖ ሮናልዶ ጉዳይ ነው። ከፒርስ ሞርጋን ጋር ያደረገው ኢንተርቪውና ከዛ ደግሞ ክለብ አልባ ሆኖ ወደ ዓለም ዋንጫ የተጓዘበት አመት ነበርና ብዙ በርካታ ነገሮች አሉ። እናንተስ አድማጮች የምታስታውሷቸው ምንድናቸው የሚለውን በ8222 ኤስዲን እያስቀደማችሁ እንደዚሁም ደግሞ በፌስቡክ ገጻችን ስፖርት 65 በእንግሊዝኛና በአማርኛ የተጻፈ የፌስቡክ ፔጅ አለን። እዛ ላይ ማንኛውንም ማስተያየት አድርሱን። መልእክቶችን አድምጠን እንመለስና ደግሞ የሊግ ጨዋታዎች ተደርጓል፣ የእነሱን የውጤት ጥቆሞችን እናደርሳችኋለን። አብራችሁን ቆዩ። እንኳን አደረሰው ኢትዮ ቴሌኮም ለገና በዓል እንኳን በሰላም አደረሶ እያለ በዓሉን ምክንያት በማድረግ እስከ ታህሳስ 28 በሚሊኒየም አዳራሽ እየተካሄደ በሚገኘው አስቤዛ የገና ባዛር የመግቢያ ትኬትን በቴሌብር ሲቆርጡ በባዛሩ ቦታ እንዲሁም ከ20 በላይ በሚሆኑ ሱፐርማርኬቶች እስከ 2000 ብር የሚደርስ ማንኛውንም አይነት ግብይት በቴሌብር ሲፈጽሙ የሞባይል የአየር ሰዓት ወይንም ጥቅል ለመግዛት የሚያስችለው 10% የኤሌክትሮኒክስ ገንዘብ ተመላሽ የሚያደርግለው መሆኑን ሲገልጽ በታላቅ ደስታ ነው። ምን ይሄ ብቻ በዓሉን በማስመልከት በዌስተርን ዩኒየን እና ሌሎች ገንዘብ
አስተላላፊ ድርጅቶች ከውጭ ሀገር በቴሌብር ገንዘብ ሲላክሎ ለማንኛውም አይነት ግብይት መዋል የሚያስችለው 5% የኤሌክትሮኒክስ ገንዘብ በስጦታ ያገኛሉ። በዚህ አጋጣሚ በቴሌብር ግብይት ለመፈጸም በአገልግሎት መስጫ ማዕከሎቻችን በቴሌብር ወኪሎች እንዲሁም ቴሌብር ትስስር በፈጠረባቸው 17 ባንኮች አማካኝነት ገንዘብ ወደ ቴሌብር አካውንቶ በቀላሉ ማስተላለፍ የሚችሉ መሆኑን በደስታ እንገልጻለን። መልካም የገና በዓል። ኢትዮ ቴሌኮም። እምዬ በረቷ ዘወትር እሁድ ከ11 ሰዓት ተኩል ጀምሮ በኢትዮጵያ ብሔራዊ ቲያትር የተማሩትን እኮ አየናቸው፣ አንድም የሚበጅ ነገር አላመጡ። እምዬ በረቷ ድርሰት በርቶልት ብሬሽት፣ ውርስ ትርጉምና ዝግጅት ማን ያዘዋል እንደሻው። ዘወትር እሁድ ከ11 ሰዓት ተኩል ጀምሮ ተዋንያን መሰረተ ህይወት፣ ተስፋዬ ገብረሃና፣ ሱራፊል ተካ፣ መርሻ ጌታሁን፣ ንጉሴ ባይሌ፣ መስከረም አበራ። እምዬ በረቷ ዘወትር እሁድ ከ11 ሰዓት ተኩል ጀምሮ የኢትዮጵያ ብሔራዊ ቲያትር። ተመልሰናል። ፕሮግራማችን ቀጥሏል። ፋና ብሮድካስቲንግ ኮርፖሬት ላይ የስፖርት 65 ፕሮግራማችን እየተደመጠ ነው። የሊግ ጨዋታዎች ተደርጓል። በእንግሊዝ ፕሪሚየር ሊግ እና በስፔን ላ ሊጋ ጨዋታዎች ተደርጓል። የጀርመን ቡንደስሊጋ፣ የጣሊያን ሴሪያ እንደዚሁ ይመለሳሉ። የፍሬንች ሊጋም ደግሞ ዛሬ በእርግጥ በሳምንቱ አጋማሽ ተደርጓል። ዛሬም ደግሞ የሚቀጥሉ ጨዋታዎች አሉ። የነሱ መርሃ ግብር እንነግራችኋለን። አዎ በጣም ከረጅም ጊዜ በኋላ ከዓለም ዋንጫው በኋላም ጨዋታዎችን ስላላደረጉ እንዴት ባለ ሁኔታ ይመጣሉ እንመለከታቸዋለን። የእንግሊዝ ፕሪሚየር ሊግን ጨዋታዎች ተስተናግደውበት ነበር። በእርግጥ ከአርብ ዕለት ጀምሮ ነው ጨዋታዎች የተደረጉት። ሊቨርፑል በራሱ ተጫዋቾች አንድም ጎል ሳያስቆጥር ግን ደግሞ 3 ነጥቦችን ይዞ የወጣበት ከሌስተር ጋር ያደረገው ጨዋታ የሚታወስ ነው። በዛውን ቀን ዌስትሃም ከብሬንትፈርድም ተጫውተው ነበርና ትላንትም ቀጣይ ጨዋታዎች ተደርጓል። አርሰናል በ7 ነጥብ ልዩነቶች ሊጉን እንዲመራ ያስቻለውን ነጥብ ነው ያስመዘገበው። አሁን የዋንጫ ቲም ይመስላል። የዋንጫ ቲም ያላቸው ካራክተሮች ሁሉ እየታየበት ያለ ቡድን ነውና የእንግሊዝ ፕሪሚየር ሊግ ውጤቶችን እናንሳዩ። እንግዲህ በእንግሊዝ ፕሪሚየር ሊግ የሲቲ ነጥብ መጣል ኤክስፔክት ያልተደረገ አይነት ነው። መጀመሪያ ጨዋታውን የተቆጣጠረበት መንገድ በጣም ያስደንቃል። ኤክስፔክት የምታረዩ ብዙ ጎሎች አስቆጥሮ የሚያሸንፍ እንደሆነ ነው። ኋላ ግን 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። ግን ያው የዕለቱ የመጀመሪያ ጨዋታ እንግዲህ ዩናይትድ ከወልቭስ ነበር። እሱን አስቀድመን እናንሳ። የማርከስ ራሽፎርድ 1 ጎል አስቆጥሮ ተሽሮበታል። ማሸነፊያውን ጎል ያስቆጠረው እሱ ነው። ከተጠባባቂ ወንበር ነው የተነሳው። ሉክ ሾው አንድ አሁን ዩናይትድ ውስጥ የሆነ ያለውን ነገር በተመለከተ በጣም ጥሩ በሆነ መንገድ ገልጾታልና ምንድነው ያለው? ራሽፎርድ ለምንድነው ከተጠባባቂ ወንበር የተነሳው ለሚለው መልስ ሰጥተን ለማለፍ ነው። እና ምንድነው ያለው? አሁን ዩናይትድ ውስጥ እንደከዚህ ቀደሙ ኤክስኪውዝ የሚባል ነገር የለም። የሆነ መስመር ተሰምሯል፣ ያንን መስመር መተላለፍ አይቻልም። ኤሪክ ቴን ሃግ በጣም ጥብቅ የሆነ የስነ ምግባር እንትን አስቀምጠዋል። በዛ መሰረት ነው ነገሮች እየሄዱ ያሉት ብሏልና ማርከስ ራሽፎርድ ከጨዋታው መጠናቀቅ በኋላ ለምን እንደተቀጣ ሲናገር ትንሽ ሳቅ አለ። ምክንያቱ በእንቅልፍ ምክንያት አርፍዶ ነው እና
የበዛ እንቅልፍ ተኝቶ ቲም ሚቲንጉ ላይ ሳይገኝ ቀርቶ ነው። ግን ከተጠባባቂ ወንበር ተነስቶ ለምን አሁን ብዙ እየተወራለት እንዳለ የሚያሳይ አይነት ፐርፎርማንስ አሳይቷል። በጣም በሚያስደንቅ ሁኔታ ጎል አስቆጥሯል። ጋናቸውን ነበረ ቀዳሚ አድርገው ያሰለፉት። ኋላ እንዳልኩት ጎል አስቆጥሮ ኳሱን በእጁ ነክቶታል በሚል እንደዚሁ ተሽሮበታል። ወልቭሶች ለጎል የቀረቡ ሙከራዎች አድርገው ነበር። ቢያንስ አንድ ነጥብ ይዘው መውጣት የሚችሉባቸው እድሎች ነበሩ፣ አልተሳካም። ሌላው የክሪስታል ፓላስና የበርንመስ ጨዋታ ነው። እንግዲህ አዲስ ባለቤቶች አሉት በርንመስ። ከዛ የባለቤት ዝርዝር ውስጥ አንደኛው እንግዲህ ሚኬል ቢ ጆርዳን በጣም ተወዳጅ የፊልም አክተር ነው። በጣም ብዙዎች ይወዱታል እና ትላንትና ስቴዲየም ውስጥ ታይቷል። ግን መጨረሻ ላይ ሳቁ እሱ አልነበረም፣ እየሳቀን የገባው ያው አልተሳካለችም። ጆርዳን አየውና ኤዜ ናቸው ጎሎቹን ያስቆጠሩት 2-0 በሆነው ውጤት ፓትሪክ ቪዬራው ቡድን ሲያሸንፍ። የፉልሃም እና የሳውዛምፕተኑ ጨዋታ ሌላኛው ነው። 2-1 በሆነው ውጤት ፉልሃም አሸንፏል። ይሄኛው ፉልሃም የተለየ ነው። አሌክዛንደር ሚትሮቪች ፔናልቲ አምክኗል። ጀምስ ዋርድ-ፕራውስ ሁለቱም መረቦች ላይ ነው ትላንትና ጎል ያስቆጠረው። ዣኦ ፓሊና ደግሞ የማሸነፊያውን ጎል ለፉልሃም ያስቆጠረ ተጫዋች ነው። የሲቲና የኤቨርተን ጨዋታ ሌላኛው ጨዋታ ነው። 1-1 በሆነው ውጤት ነው የተጠናቀቀው። ሃላንድ ማግባቱን አላቆመም። እንዴት አይነት ማሽን እንደሆነ ከሪያድ ማህሬዝ ነው ኳሱን የተቀበለው። 1-1 በሆነው ውጤት ግን እዚህ ጨዋታ ላይ ስለ ዴማሪያ ግሬ ጎል አለማውራት አይቻልም እና ባንድ የሰውነት ሙቭመንት እንዴት የማንቸስተር ሲቲን ተጫዋቾች ሁሉ ከጎሉ ላይ ገለል እንዳደረገና አስደናቂ ጎል እንዳስቆጠረ ማየት ያስፈልጋል። ችግር ውስጥ የነበረው ፍራንክ ላምፓርድ በጣም ወሳኝ ነጥብ ነው። ምናልባት የትላንትናውን ጨዋታ በሲፊ ጎል መሸነፍ ምናምን ለስንብቱ ሊያቀርበው ይችል ነበር። የኒውካስልና የሊድስ ዩናይትድ ጨዋታ 0-0 በሆነው ውጤት ተጠናቋል። የብራይተንና የአርሰናል ጨዋታ እንግዲህ የምሽቱ ጨዋታ ነው። ቡካዮ ሳካ ገና 1 ደቂቃ ከምናምን ላይ ነው ጎል አስቆጥሮ ጨዋታውን አርሰናል መምራት የጀመረው። ከዛ ኋላ ማርቲን ኦዴጋርድ የወቅቱ በጣም ምርጥ ተጫዋች ጎል አስቆጠረ። ኤዴን ኬታ ሌላኛውን ጎል አከለ። ገብርኤል ማርቲኔሊ አራተኛውን ጎል አስቆጠረ። በመሀል እንግዲህ አርሰናል በሚቶማ ጎል ተቆጥሮበት 3-1 ሆኖ ነበር። ከዛ በኋላ 4-2 ሆኑ። ሚቶማ ሌላ ጎል አግብቶ ተሻረበት። የሆነ የትኩረት ማጣት በመሀል ተስተውሎባቸዋል። አደገኛ አጋጣሚዎችም ተፈጥሮባቸዋል። ግን በጨዋታው ለወሰዱት የበላይነት ለወሰዱት ኢኒሼቲቭ የሚገባቸውን 3 ነጥብ አግኝተዋል እና ባለፈው ከዌስትሃም ጋር ካደረጉት ጨዋታ በኋላ ዲክላን ራይስ በትክክልም አርሰናል የዋንጫ ተፎካካሪ ነው የሚል ምስክርነቱን ሰጥቷል እና ከጨዋታ እያየን ያለነው ነገር ይሄን ነው። ጎሎች ቢቆጠሩበት እንኳ ጎል ስለማስቆጠሩ እርግጠኛ የምትሆኝለት አርሰናል ነው። በእያንዳንዱ የሜዳ ክፍል ያለው ነገር ለምሳሌ ጎሎቻቸው የሚቆጠሩት አደገኛ ቦታዎች ላይ ኳስ ከመቀማት ነው ወይ ደግሞ የተጋጣሚ ቡድን ከራሱ ጎል ኳስ ይዞ መልሶ ማጥቃት ለመሄድ ሲሞክር የሚደረጉ ሙከራዎችን ከማክሸፍ የሚጀምር ነውና አጥቂዎቻቸው ሁሉ ጎል ያስቆጥራሉ። ሳካ ጎል እያስቆጠረ ነው የሚወጣው። ማርቲኔሊ ጎሎች ያስቆጥራል። ኒኬታ ጎል እያስቆጠረ ነው። የኦዴጋርድ ግን በጣም የተለየ ነው። ትላንትና ኦልሞስት ከመሀል ሜዳ ነው በጣም የሚያስደንቅ ኳስ ነው ለማርቲኔሊ የሰጠው። ባለፈውም እንደዚሁ ከዚህ ፊት የነበረው ጨዋታ ላይ በቃ በየጨዋታው በጣም ኤክሰፕሽናል ፓሶች ሲያደርግ ታየዋለሽ እና በጣም አስደናቂ ተጫዋች ነው። ካርሊቶ የተሳሳቱ ይመስለኛል። አሁን ኦዴጋርድ ከማንም ይልቅ አንድ እሱ ላይ ከተሳሳቱት ሰዎች አንደኛውን ስህተታቸውን እንዲያምኑ ለማድረግ የሚጫወቱ ሁሉ ይመስለኛል እና ያኔ ሪያል ማድሪድ ሲያስፈርመው ለወትሮ በእንደዚህ አይነት አስቴቶቻቸው ማናውቃቸው ካርሊቶ ሪያል ማድሪድ እዛ አካባቢ ያለውን ገበያ ለመሳብ ለማጠናከር ሲፈልግ ይሄ የፒአር ፊርማ ነው አሉ። ይሄ የእግር ኳስ ተጫዋች አይደለም አሉት። አንደኛ በጣም በእድሜ ለጋ ነው ምናምን፣ ይሄ የእግር ኳስ ተጫዋችም አይደለም የሚል ከካርሊቶ ሳምተነው ማናውቅ አይነት አስተያየት ነበር የሰጡት። ኋላ በተለያየ ጊዜ በውሰት ወደ ተለያዩ ሀገራት ወደ ኤሬዲቪዚዮ ተልኮ ያውቃል። እዛው ለሶሲዳድ በተጫወተበት አመት በተለይ ባንደ
አንደኛ የውድድር ዘመን አጋማሽ በጣም ኤክሰፕሽናል ተጫዋች መሆኑን አሳይቷል። ዚዳን ይመስለኛል መልሶ ወደ ሪያል ማድሪድ ከዛ በኋላ አመጣው። ግን እንዳልኩት ካሊቶ በእግር ኳስ ህይወታቸው ከሰሯቸው ስህተቶች ለምሳሌ እሳቸው ያው የሚላንና የሊቨርፑል ጨዋታ ቀን ስህተት ሰርቻለሁ ብለው ያስባሉ። አንደኛው ስህተት ነው። በትልቁ ግን በእግር ኳስ ህይወታቸው ከዋነኛ ስህተቶቻቸው አንደኛው ሮበርቶ ባጅዮ አላስፈርምም ማለታቸው ነው። ያኔ ፓርማ አሰልጣኝ ሆነው ገና ወጣት አሰልጣኝ ናቸው እና አፍቃሪ 4-4-2 ናቸው። ከ4-4-2 ውጭ ፈንክቻ አልልም የሚሉ ይሄ ግለሰቦችን እንደ ቁስ እንጂ ላይክ በተለያየ መንገድ በተለያየ ቫራይቲ መጫወትን ፍሌክሲብል ሆኖ የሆነ ነገር መፍጠርን የማያምኑ ነበሩና ስለዚህ ከግለሰቦች ይልቅ ለዛ ሲስተም በጣም ተገዢ ነበሩ። ስለዚህ 4-4-2ታቸው ለፈጣሪ አማካኝ የሚሆን ቦታ ወይ ደግሞ እንደ ባጅዮ ላለ 10 ቁጥር የሚሆን ቦታ የለውም እና ስለዚህ ከፓርማ ሊያስፈርሙት ባጅዮን ሲጠይቁት አጥቂ አርቂ ያጫውታል አይነተኛ አጥቂ አውት እንዳውት አጥቂ አርቂ ያጫውታል አሉት። በፍጹም አውት እንዳውት አጥቂ ሆኛ አልጫወትም ማለት እና በቃ አውት እንዳውት አጥቂ ሆነ ማትጫወት ከሆነ የዛኔ ክሬስፖ ነበራቸው አይ ቲንክ ኤንሪኮ ኪዬዛ ነበራቸው። ስለዚህ ታውት ማለት ነውና ወደ ቦሎኛ ሄደ። 22 ጎሎች አስቆጥሮ ጨረሰ እና 22 ጎሎች ነው የተሰረቁት 22 ጎሎች ነው ያጣውት ይላሉና ይሄ በህይወት ዘመናቸው ትልቅ ትምህርት ሆናቸውና ኋላ የዩቬንቱስ አሰልጣኝ ሆነው ሲሾሙ እንግዲህ ከዓለም ዋንጫው በኋላ ነው ዚዳንን ያሰለጠኑት። ከዛ ከፈረንሳይ ዓለም ዋንጫ በኋላ አሁን ትክክለኛውን ትምህርት መማር የቻሉበት ጊዜ ስለነበረ ቡድናቸው ውስጥ እንዴት እንደዚህ ዚዳን አይነት ተጫዋች አኮሞዴት ማድረግ እንዳለባቸው ተረዱና በእግር ኳስ ዘመኔ አመለካከቴን ሁሉ የቀየረው ዚዳን ነው ይላሉ። ከዛ በኋላ በዘመናችን ሁሉ የምናውቃቸው ሰውዬ ተጣጣፊ ናቸው። በመተጣጠፍ በየሀገሩና በየሊጉ ዋንጫ የወሰዱ ሻምፒየንስ ሊጎች ያነሱ ምናምን ትልቅ አሰልጣኝ ሆኑና ያንን ትምህርት አስተምሯቸዋልና እኚህ ሰውዬ ናቸው ኦዴጋርድ ላይ የተሳሳቱትና አሁን ስለ ኦዴጋርድ የተነገረው የተባለው ጭራሽ እንደውም ሰሞኑን ሪያል ማድሪድ ደግሞ ቢያስፈርሙ ሁሉ ይፈልጋል የሚል ነገር መስማት ጀምረናልና ከዚህ በኋላ ተጫዋቹን አርሰናልን በቀላሉ ሊለቀው ትንሽ ገንዘብም ሊጠይቅበት አይችልም። ግን እንዴት አይነት መሪ እንደሆነ ግልጽ ነው። ይሄ እንትን ቮካል መሪ አይደለም። የሆነ እየተወራጨ ምናምን ለመምራት የሚሞክር ግን እያንዳንዱን የሜዳ ሳር የሚረግጥ ለቡድን አጋሮቹ ነገር የሚያቀል ለፕሬሲንግ ደግሞ በጣም የሚመች አይነት ተጫዋች ነውና አሁን እንኬቲያ እንዴት ገብርኤል ሄሱስን ቦታ ተክቶ ጥሩ እየተጫወተ እንዳለ ማንሳት ያስፈልጋል። ግራኒት ዣካ እንዴት ትራንስፎርምድ እንደሆነ ግልጽ ነው። ሳካ ለሆነ ጊዜ ታይቶ የሚጠፋ አይነት እንዳልሆነ ኮንሲስተንትሊ ለብሔራዊ ቡድኑም ለክለቡም ጭምር እያሳየ ነው። ማርቲኔሊ ከጨዋታ ሲሻሻል ነው የምታየው። ፓርቴ ካለ ቡድኑ ከፓርቴ ጋር የተለየ ነው። ዚኒቼንኮ ሜዳ ላይ ሲኖር የሚጨምረው ሌላ ነገር ነው። እዛ ቦታ ላይ ቲርኒ ሲኖር የሚጨምረው ደግሞ ሌላ ነገር ነው እና በተለያየ ቫራይቲ የሚጫወት አርሰናል እያየን ነው። ግን ደግሞ ይሄንን ሁሉ ቡድን በመሪነቱ አስማምቶ ወጣት ነው 23 አመቱ ይመስለኛል 23 ወይ 24 አመቱ ነውና ብዙ እየተባለለት የሚገኘው ኦዴጋርድ ነው እየመራ ያለው። እንግዲህ አርሰናልም መሪነቱ ላይ ተቀምጧል። ከሲቲ ጋር ያለው ነጥብ ልዩነት ወደ 7 ከፍ ብሏልና ከዚህ በኋላ በጣም ከባባድ ፊክስቸሮች አሉት እውነት ነው። ግን ጌም ባይ ጌም ነገሮችን ማኔጅ እያደረገ ጥሩ እየሄደን ያለው በሊጉም ከ16 ጨዋታ በኋላ 43 ነጥብ በመሰብሰብ አምስተኛው ክለብ ሆኗልና ከዚህ ቀደም ይሄን ማድረግ የቻሉ ክለቦች በሙሉ የሊጉን ዋንጫ አንስተዋል። በቅርብ ጊዜ ቼልሲ 2005 2006፣ ማንቸስተር ሲቲ 2017 18፣ ሊቨርፑል 19 20 እንግዲህ ካደረጓቸው 16 ጨዋታዎች 43 ነጥብ ሰብስበው ማለት 14ቱን አሸንፎ አንዱን ተሸንፎ አንዱን አቻ የወጣው ከሳውዛምፕተናቸው ወጥቷል። ዩናይትድ ያስተናገደው ሽንፈት ብቻ ነውና ዘንድሮ በትክክል አርሰናል የዋንጫ የሚፋለም ቡድን ይመስላል። ማርቲን ኦዴጋርድ ለአርሰናል እየሰጠ ያለውን ነገር ስታይ አንቸሎቲ እንኳንም ተሳሳቱ የሚያስብል ነው አይደለ? ወደ አርሰናል መምጣቱ ትልቅ በረከት ይዞ ነው የመጣው። ከዛ ደግሞ እንዳልከው ቡድኑን አሁን በመሪነት ይዟል፣ በአምበልነት እየመራ ነው የሚገኘውና ማርቲን ኦዴጋርድ የሚሰጠው ብዙ ነገር አለ። አርሰናል ከዚህ በፊት የነበረበት ችግር አለ፣ ጨዋታን የመቆጣጠር ችግር ነበረበት። በእርግጥ ከአርሰን ቬንገር መውጣትም በኋላ ይሄ ቡድን ኳስን በደንብ ይዞ ተቆጣጥሮ ለመጫወት የሚሞክር ቡድን ነበር። ግን
ጌምን ደግሞ እንዴት ይቆጣጠራል ጨዋታ እንዴት መቆጣጠር ይችላል የሚለው ትልቅ ጥያቄ ነበረ። ጎሎቹን ያስቆጥራል ግን ደግሞ መልሰው ጎል ይቆጠሩበትና ወይ ባቻ ውጤት ያጠናቀቃል ወይ ሽንፈቶችን ያስተናግድ ነበር። አሁን ግን ያ ነገር ያበቃ ይመስላል። ከተለያዩ ተጫዋቾች ነው ጎሎቹን እያገኘ ያለው። እኛም ወደዚህ ስንመለስ ከዓለም ዋንጫው መጠናቀቅ በኋላ ጋብሪኤል ጄሱስን አጥቷል። አርሰናል እንዴት ይቀጥላል በመሪነት የሚለው በጣም ትልቅ ጥያቄ ነበር። ግን ኤዲ ወጣቱ ተጫዋች ሁለት ጨዋታዎች ላይ ተሰልፏል። ሁለት ጎሎችንም አስቆጥሯል። በጣም ወሳኝ የሚባሉ ትናንትናም እንደዚሁ 3-2 እየመራ ነበር። ከዛ በኋላ ነው በርግጥ ሁለት ጎሎች የተቆጠሩበት። ነገር ግን 4-2 ማጠናቀቅ ችሏልና ቶማስ ፓርቴ ነው የመጀመሪያው ጎል ሲቆጠርም ሁሉ እሱ ኳስ የነጠቀበት መንገድ በጣም አስገራሚ ነበር። ወደ ራሱ ጎል ብቻ በጣም ተጠግቶ ሳይሆን እንደዚሁ ወጣ ብሎ ወደ ተጋጣሚ ሜዳ ተጠግቶ ሁሉም ተጫዋቾች ይሄንን ሲያደርጉ ተመልክተናል። አሁን ለዚህ ነው እንግዲህ ሁሉም ተከላካይ አጥቂ መሆን አለበት፣ ሁሉም አጥቂ ደግሞ እንደዚሁ ተከላካይ መሆን አለበት። የዮሃን ክራይፍን መሰረት እናነሳለንና እሱ የሚለው እንደውም ይሄ ቶታል ፉትቦልን ሌሎች ነው ስያሜ የሰጡት እንጂ እኔ ለዚህ አጫወት ስያሜ አልሰጠሁትም ብለዋል። ግን አሁንም ድረስ ኤክስፓንሲቭ ፉትቦል የሚጫወቱ ተጫዋቾች ወይም አሰልጣኞች ይሄን ፊሎሶፊ የሚመርጡ አሰልጣኞች የሚከተሉት መንገድ ነውና አርሰናል ደግሞ አንደኛው ቡድን ነው። ከዛ ውጪ እንዳለው አሁን ዋንጫ የሚያነሳ ቡድን ካራክተሮች ያሉት ቡድን እንደሆነም እየተመለከትን ያለንበት ነውና ወጣቱ ሚካኤል አርቴታም ይሄንን ቡድን የሰራበት መንገድ በጣም አስደናቂ ነው። ቡካዮ ሳካ በቀኝ አለ፣ ማርቲኔልም ሁልጊዜም የምናወራለት ተጫዋች ነው በግራ በኩልና ከግብ ጠባቂው ራምስዴል ጀምሮ እስከ ፊት መስመር ተጫዋቾች ያሉ ወጣት ተጫዋቾች ናቸው። ጃካም እንደዚሁ አደብ ገዝቶ እየተጫወተ የሚገኝ ተጫዋች ነውና ካለፉት ጊዜያት በነበሩት በጣም የተሻለውን ጃካ እየተመለከትን ያለ ነውና አርሰናል ትልቅ የዋንጫ ቡድን ነው። አሁን ደግሞ መሪነቱን የበለጠ ወደ 7 አስፍቶ የአዲሱን አመት የተቀበለበት መንገድም በጣም አስደናቂ ነውና አርሰናል ይፈተናል የተባለባቸው በጣም በርካታ ጨዋታዎች ነበሩ። አሁን ነው የአርሰናል ፈተና የሚጀምረው እያልን እዚህ ደርሰናልና አሁንም በጣም ጥሩ ጊዜ እያሳለፈ ነው። ከዚህ በኋላ የሚመጡት ፊክስቸሮች በጣም ጠንካራ ናቸው። ትልልቆቹን ቡድኖች ይገጥማል። ግን ቅድም እንዳልነው ተጫዋቾቹም እንዳሉት ጌም ባይ ጌም ነገሮችን ማኔጅ እያደረገ ነውና እያሸነፍሽ ስትመጪ ደግሞ በራስ መተማመንሽ ይጨምራል። ነገሮች እየሰሩልሽ ይመጣሉ። ስለዚህ ያው ሻምፒዮን የምትሆኚው at the end of the day ሁሉንም ቡድን አሸነፈሽ አይደለም። የሆነ አይነት ነገር ይመጣል። ከሽንፈት በኋላ እንዴት ነው የምትመልሺው የሚለው ነገር ደግሞ በጣም ወሳኝ ነው። ግን ይሄንን መሪነት አሳልፎ ላለ መስጠት አሁን ይሄን የጥር ዝውውር መስኮት በደንብ ሊጠቀሙበት ይችላሉ እየተባለ ነውና ከአርሰናል ጋር ስሙ እየተያያዘ ያለ ከዛ ደግሞ ትንሽ ፍለርት እያደረገ ያለም ተጫዋች አለ። ይሄ ሙድሪክ የሚባል ዩክሬናዊ ተጫዋች ያው ስፖርቲንግ ዳይሬክተሩ ዳዮ ሲርና ትንሽ ዋጋውን ለማዋረድ ሲል በሚጫወትበት ፖዚሽን ከኪሊያን ምባፔና ከቪኒ ጁኒየር ቀጥሎ የዓለማችን ምርጡ ተጫዋች ነው ብሎታልና ገና 21 አመቱ ነው። ባለፈውም ስለው እንደነበረው አስቀድሞ የዚህ አቲቲዩድ የምናምን ችግር ነበረበት። እነሱ ሚሻ ይሉታል ሲጠሩት። አርሰናል መጀመሪያ 45 ሚሊዮን ገደማ ነው ያቀረበው። አሁን ኦፈሩን አስተካክሎ እንት ሊል ይችላል ተብሏልና ትላንትና ለምንድነው ፍለርት እያደረገ ነው ያልኩት አርሰናልና ብራይተን እየተጫወቱ ሁለት ቶፕ አሰልጣኞች የሚል እንትን ፔጅ ላይ ለጥፎ ነበር። ሁለቱን አሰልጣኞች የሚያሞካሽ ነገርና ለነገሩ ያው ዲዘርቢ አሰልጥኖታል የሻካታር አሰልጣኝ ሆኖና እንደውም ህይወቱን ሁሉ ቀይሮታል የሚባለው ዲዘርቢ ነውና እኔ ያሰለጠንኩ የእግር ኳስ ተጫዋች ትሆናለህ አለበለዚያ ደግሞ የእግር ኳስ ተጫዋች የመሆንን ነገር እርሳው ብሎት ነበርና ዲዛርቢ ጋር በጣም ጥሩ ጊዜ ያሳልፋል። መቼስ እንግዲህ ከትላንትናው በኋላ ወደ ብራይተን ሊመጣ ነው። ምክንያቱም ብራይተን 50 ሚሊዮን ፓውንድ እየከፈለ ተጫዋቾች የሚያዘዋውር አይነት ክለብ አይደለም። በትንሽ አሁን እንደውም ጥር ላይ አሰልጣኙ እርግጠኛ እንዳልሆነ በአንዳንድ ነገሮች ተናግሯል እኮ እኔ ደስም ይለኝ አለ ካይሴዶም ሆኖ ማካሊስተር እስከ አመቱ መጨረሻ ድረስ አብሮም ቢቆዩ ነው ብሏል። ግን ደግሞ ለእንደ ብራይተን አይነት ክለቦች ከዚህ የተሻለ ተጫዋቾቹን የመሸጫ ጊዜም ላይ ይገኝ ይችላል። ምክንያቱም አሁን ካይሴዶ በሚቀጥለው አመት እንዴት ፐርፎርም እንደሚያደርግ አናውቅም። በጣም ወጣት ግን ጥሩ እየተጫወተ ያለ ተጫዋች
ከብሔራዊ ቡድኑ ጋር አይተናል፣ በክለቡ አይተናል። ገና 19 20 አመቱ ምናምን ነው የ20ዎቹ መጀመሪያ ላይ ያለ ተጫዋች ነው። ማካሊስተር ብራይተን ውስጥ የመጀመሪያ አመቱ አይደለም፣ ግን ከጊዜ ወደ ጊዜ እያደገ ነውና ከዓለም ዋንጫው በኋላ አሁን ለኤንዞ ፈርናንዴዝ 110 ሚሊዮን ፓውንድ እየተባለ ነው አይደል? ቸልሲ ትንሽ በጣም ኤክሰፕሽናል ተጫዋች ነው፣ ግን ደግሞ አዎ እና ዩናይትድ እኮ አሁን ወደ ቤኔፊካ ከመሄዱ በፊት ተጫዋቹን ለማስፈረም 20-30 ምናምን ሚሊዮን ፓውንድ ይበዛል ያለው ተጫዋች ነው። ስለዚህ አንዳንድ ጊዜ ትንሽ ይጋነናል እና የማካሊስተር ዋጋ አሁን የበለጠ ከፍ ሊል የሚችልበት ጊዜ ነው። ስለዚህ ሊሸጡ ይችሉ ይሆናል እንጂ እንደዚህ አይነት ተጫዋች አይገዙም እና እንደ ሙድሪክ አይነት ተጫዋቾችን ፍለርት እያደረጉ ነው። ይሄ ደግሞ የሆነ ጊዜ ከጆዋ ፌሊክስ ጋር ስሙ ሲነሳ ነበር ምናምን የሆነ አይነት ክፍተት ተፈጥሮ በዛ ክፍተት ዋንጫውን ላለማጣት የሚደረግ ወይ ደግሞ በየትኛው መንገድ ይሄንን ዋንጫ ማንሳት ይኖርብናል ከሚል ቁርጠኝነት የመጣ እንደሆነ ማሰብ ትችላለሽና የዚህ ተጫዋች በዚህ ልክ እንደዚህ መፈለግ ዝውውሩን ሊያቀልላቸው ይችላል። አዎ በተለይ ደግሞ እንደዚህ ትልልቅ ቡድኖች የሚፈልገው ከሆነ ምንም ጥያቄ የለውም ያዋድዱብሃል አይደለ? ተፈላጊ መሆን ኤንዶ ፈርናንዴዝ የቤኔፊካ ተጫዋች ነው። ትኩረቱ አሁን ወደሱ ያመዘነው የሚመስለኝ በተለይ በዚህ ጥሩ ተጫዋች ነው፣ ግን ደግሞ በዓለም ዋንጫ ያሳየው ነገር ነገሩ በሻምፒየንስ ሊጉ በጣም ኤክሰፕሽናል ነበር። አዎ ልክ ነው። የበለጠ ግን ትኩረትን የሳበው ዓለም ሁሉ ወይም ክለቦች ሁሉ ደጋፊዎች ሁሉ ወደሱ እንዲያዩት ያደረገው ደግሞ በዚህ በዓለም ዋንጫ ያሳየው ፐርፎርማንስ ደግሞ በጣም የተለየና ትኩረቶች ሁሉ ወደሱ እንዲሆን ያደረገው ይመስላል። የውጤት ጥቆሞችን እያነሳን ነው እንቀጥላለን። የዚህ ሰዓት አጋራችን ፀሐይ ባንክ ነው። የፀሐይ ባንክን መልእክት ደግሞ አድምጠን እንመለስና እንቀጥላለን። በጣም አሪፍ ፀሐይ